እስራኤል በፎርዶ የኒውክሌር ማብለያ ጣቢያ ላይ ጥቃት መፈጸሟ ተነገረም። እስራኤል ኢራን ካሏት ሁለት ወሳኝ የኒውክሌር ማብለያ ጣቢያዎች መካከል አንዱ የሆነውን የፎርዶ ጣቢያ ላይ ጥቃት መፈጸሟን የአየር ውስጥ ዘገባዎች፣ የሀገር ውስጥ ዘገባዎች እየዘገቡ ይገኛሉ። የኢራን ሪፐብሊክ የዜና ወኪልና ታስኒም ፎርዶ ከሚገኝበት የቆም ግዛት የሚገኘውን የአደጋ አስተዳደር ባለስልጣንን ዋቢ አድርገውም ዘግበውታል። ባለስልጣኑ እስራኤል በጣቢያው ላይ ጥቃት ብታደርስም ነገር ግን በዚህ ምክንያት በዜጎች ላይ ምንም አይነት ስጋት ወይም አደጋ አይኖርም ብለዋል። የአሜሪካው አየር ኃይል በንከር በስቲንግ የተሰኘውን ቦምብ በመጠቀም ከመሬት በታች ያለው እዚህ ጣቢያ ላይ በትናንትናው ዕለት ጥቃት ፈጽሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ የፈጸመችውን ጥቃት በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ብለዋል። ሆኖም የተባበሩት መንግስታት የኒውክሌር ተቆጣጣሪ አካል ዓለም አቀፉ የአቶሚክ ኤጀንሲ የደረሰውን ጉዳት በትክክል ማረጋገጥ እንዳልቻለም ተገልጿል። ፎርዶ ከቴሄራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባውም በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህ ዋነኛው ምክንያቱ ደግሞ ከደህንነትና ከጥበቃ ጋር የተያያዘ ነው። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎች አንዱ ነው። በሌላ ሰበር መረጃም ቭላዲሚር ፑቲን ሞስኮ ቴህራንን ለመርዳት ጥረት እያደረገች መሆኑን ተናገሩ። ይህንን ያሉት ሰኞ ዕለት በዛሬው ዕለት ማለት ነው ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ለውይይት በተቀመጡበት ወቅት ሞስኮ ቴህራን ለመርዳት ጥረት እያደረገች ነው ማለታቸውን ኒውስዊክ የዜና ወኪል ከደቂቃዎች በፊት ዘግቧል። ቭላዲሚር ፑቲን ፕሬዚዳንት ዶናልድ ትራምፕ ቅዳሜ ምሽት 30,000 ፓውንድ ባከር በስተር ቦምቦችን በመጠቀም የኢራንን የኒውክሌር ቦታዎች በመደብደብ የወሰዱት ወታደራዊ እርምጃም ዩኤስ ኢራን ላይ የወሰደችውን ጥቃት ያልተፈለገ ጥቃት ሲሉ ጠርተውታል። ይህ በኢራን ላይ የተፈጸመው ወረራ ነው ሲሉ ፑቲን ተናግረዋል ሲል ኤኤፍፒ የዜና ወኪል ዘግቧል። አክለውም ሩሲያ ከፍትሃዊ ያልሆነ እርምጃ በኋላም ለኢራን ሕዝብ እርዳታ ለመስጠት ጥረት እያደረገች ነው ብለዋል። የኢራን ጠቅላይ ሚኒስትር አያቶላህ አሊ ካሚኒ ተጨማሪ እርዳታ እንዲጠይቅ ለፑቲን ደብዳቤ ጽፈዋል ሲል ስማቸውን ያልጠቀሱ ከፍተኛ ምንጮችን ጠቅሶ ሮይተርስ ዘግቧል። አራግቺ ከፑቲን ጋር ከመገናኘቱ በፊት እንደተናገሩት ኢራንና ሩሲያ ሁልጊዜ ስጋቶቻችን፣ ጭንቀቶቻችንና ተቃዋሚዎቻችንን ለመታገል በጋራ ይቆማሉ ብለዋል። የኢራን አብዮታዊ ዘብ አዲሱ የኪባር መካከለኛ ርቀት ባሊስቲክ ሚሳኤል በእስራኤል ለመጀመሪያ ጊዜ ማስወንጨፉን ገለጹም። በእስራኤል ለመጀመሪያ ጊዜ ማስወንጨፍ ስለመቻሉ ተገልጿል። የእስልምና አብዮታዊ ጥበቃ ኮርፖሬሽን እንደገለጸው ከሆነ በሰኔ 22 ቀን የቤን ጉሪዮን አየር ማረፊያና የወታደራዊ ማዘዣ ማዕከላትን ጨምሮ ቁልፍ በሆኑ የእስራኤል ኢላማዎችን ለመምታት የኪባር ሸካን ሚሳኤልን መጠቀሙን አረጋግጧል። ይህም ለእስራኤል ጥቃት ስልታዊ ምላሽ አካል ነውም ተብሏል። ጥቃቱ በቅርቡ ዩናይትድ ስቴትስ እና እስራኤል በኢራን የኒውክሌር መስሪያ ቤቶች ላይ ያደረሱትን የአየር ድብደባም ተከትሎ እንደሆነ ተነግሯል። ለመጀመሪያ ጊዜ ኢራን ያስወነጨፈችው የኢራን ሆራም ሻህር ሚሳኤል ቤተሰብ አራተኛ ትውልድ ነው ያለችው የኪባር ሸካን ባሊስቲክ ሚሳኤልን ከእስካሁኑ እጅግ የላቀ ስኬትን አስገኝቶላታል ተብሏል። የእስራኤል የመከላከያ ምንጮች ለሀገር ውስጥ ሚዲያ እንደተናገሩት የእስራኤልን የአየር ትራፊክ ጥሶ በመግባት በርካታ ወታደራዊና የምርምር ተቋማትን አበላሽቷል፣ እንዲሁም ደግሞ እንደ ሃይፋና ቴል አቪቭ ባሉ ከተሞች ትርምስ አስነስቷል ብለዋል። በቴል አቪቭ ራማት ጋን አውራጃ 9 ህንፃዎች መውደማቸው የተዘገበ ሲሆን በሃይፋ ውስጥ ፍንዳታዎችም ተመዝግበዋል። የእስራኤል የድንገተኛ አደጋ አገልግሎት 3 ከባድ ጉዳዮችና 1 ታዳጊን ጨምሮ 23 ቆስለዋል ቢልም ጉዳቱ ከዚህ የከፋ እንደሆነ ታውቋል። እንደ አይአርኤንኤ ዘገባ የኪባር ሼካን ሚሳኤል የኢራን ሾራም ሻህር ሚሳኤል ቤተሰብ አራተኛ ትውልድ እንደሆነም ይነገራል። እንደ አይአርኤንኤ ዘገባ የኪባር ሼካን 4 ሜትር የሚጠጋ ርዝመት 1500 ኪሎ ግራም ይመዝናል። ከፍተኛ የመንቀሳቀስ ችሎታንም ጨምሮ ከአካባቢ አየር ውጭ በሰዓት 19500 ኪሎ ሜትር ፍጥነት ሲኖረው በአካባቢው አየር ውስጥ በሰዓት ወደ 9800 ኪሎ ሜትር ይወናጭፋል። ይህም እንደ አይረን ዶም፣ ዴቪድ ወንጭፍ ወይም ደግሞ ዩኤስ የተሰሩ የአርበኝነት ስርዓቶችን የመሳሰሉ የእስራኤል መከላከያ ስርዓቶችን መጥለፍ በጣም ከባድ ያደርገዋል። ከቀደምት የኢራን ሚሳኤሎች በተለየም የሳተላይት አሰሳና አዲስ የመመሪያ ስርዓት ይጠቀማል። እንዲሁም ደግሞ ኢላማውን ከመምታቱ በፊት በአካባቢው አየር ውስጥ ሲምዘገዘግ ዚግዛግ እንዲያደርግ የሚያስችለውን የሚንቀሳቀስ መልሶ መመለሻ ተሽከርካሪ ወይም ደግሞ ማአርቪ መኖሩ ፈጣን ብቻም ሳይሆን ለመከታተልና
ለመጥለፍ አዳጋች መሆን አስችሎታል። ወታደራዊ ምንጮች እንደሚናገሩት በ3 ደረጃዎች ውስጥ እንደሚያልፍ ሲሆን ሞተሩ አሮንድ ተብሎ የሚጠራ በነዳጅ ማጠራቀሚያ ውስጥ ስለተገጠመለት ሚሳኤሉ አጭርና ለእይታ መከላከል አስቸጋሪ አድርጎታል። ኸይባር ሻሃን ማለት በአረብኛ የኸይበርን ሰባሪ ማለት ነው። ይህ ስም ለኢራን ታሪካዊ ጠቀሜታ ያለው ኢማም አሊ ቢን አቢ ጣሊብ ትልቅ ሚና የተጫወተበትን የ7ኛ ክፍለ ዘመን የኸበር ጦርነት የሚያመላክት እንደሆነ ይነገራል። በመንግስት የዜና ወኪሎች ኢአርቲኤን በዘገባው ቀጥታ ስርጭት ቀጥተኛ ጥቅስ ላይ IRGC ይህ ተግባር እስካሁን ሁሉንም የታጠቁ ኃይሎችን የታጠቁ ችሎታዎችን አላሳተፈም ሲል የላቁ ስርዓቶች አሁንም በመጠባበቂያ ላይ ሊሆኑ እንደሚችሉ ማሳያ ነው ብለዋል። የኢራን ኸይባር ሚሳኤል ብቻ አይደለም፣ መግለጫ ነው። ለፍጥነት፣ ለድብቅና ለትክክለኛነት የተገነባና በርዕዮተ ዓለም ውርስ ላይ የተመሰረተ በኢራን ሚሳኤል ቴክኖሎጂ ውስጥ መመንጠቅን ያሳያል። በእስራኤል ወሳኝ መሰረተ ልማት ላይ ያነጣጠረ የጦር ሜዳ ስኬቷም ቴህራን ረዘም ላለ አደጋ ጨዋታ መዘጋጀቷን ይጠቁማል ሲል የምዕራቡ ዓለም ሚዲያዎች እየዘገቡት ይገኛሉ። የተወዳጁ አድማጮቻችን ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ አብሮነታችሁን ግለጹልን። ሰላም።